ደቂቃው 0-0 ተጠናቆ በመለያ መጪው ሮብ ፍጻሜውን የሚያገኝ ውድድር ነው። በዚህ አጋጣሚ ከዚህ ውድድር ላይ ከ1 እስከ 4 ወይም ከ1 እስከ 3 ክብራን የቶርቤ ስፖርት ቤተሰቦች እነሆ የሶስተኛው የማዕከላዊ ኢትዮጵያ ክልል የክለቦች ሻምፒዮና በሐላባ ዞን ውቢቷ ሐላባ ቆሊቶ ከተማ ሐላባ ኢንተርናሽናል ስታዲየም እንዲህ በአማረ መልኩ ዛሬ ወደ ግማሽ ፍጻሜ የሚገቡ ቡድኖችን ለይቷል። በዚህ መሰረት ዛሬ ቅዳሜ ጠዋት 3 ሰዓት ላይ ጅማሮን ያደረገው የቡታጅራና የአነሌ ፍልሚያ ቡታጅራዎች ጨዋታውን አሸንፈው የመጀመሪያው የግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። በዚህም ግዛው ጀማል ከቡታጅራ 6ኛ የውድድሩ ማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ የቻለበት ጨዋታን አስመልክተናል። 5 ሰዓት ላይ ጅማሮን ያደረገው አዝናኝና አስደናቂ የነበረው ጨዋታ በሚቶዎችም ደግሞ ልብ ሰባ የነበረው ጨዋታ በሚቶና በሀደሮ መካከል ተደርጎ ሚቶዎች 2-0 ሲመሩ ቆይተው 2 እኩል ሆኖ ጨዋታው በመለያ ምት 5-3 በሆነ ውጤት አሸንፈው ሀደሮ ሁለተኛው የግማሽ ፍጻሜ ተፋላሚ መሆን የቻለው አስመዝግቧል። 7 ሰዓት ላይ ጅማሮ የነበረው ጨዋታ ገና ጨዋታው በተጀመረ በ3ኛው ደቂቃ ላይ ግብ ማስቆጠር የቻሉት ምዕራብ በዘናቶች ከወራኔ ነበር ያገናኘው ጨዋታው። ምዕራብ በዘናቶች ጨዋታውን 4-0 በሆነ ውጤት አሸንፈዋል። እንዲሁም ተሳያ ጅማሮ ያደረገው በርካታ ደጋፊዎች ዘንድ ታጅቦ የነበረው ጨዋታ ሁለገባ እንደገና ያደረገው ጨዋታ ደግሞ ጨዋታውን 90 ደቂቃው 0-0 ተጠናቆ በመለያ ምት 4-3 በሆነ ውጤት አሸንፈዋል። በዚህ መሰረት ቡታጅራ ሀደሮ ምዕራብ አዘርነትና እንዲሁም ደግሞ እንደጋኝ ወደ 4 ውስጥ ተለይቷል። ለዋንጫ ለማለፍ ወይም የግማሽ ፍጻሜ ፍልሚያ የፊታችን ሰኞ ቡታጅራ ከእንደጋኝ ሀደሮ ከምዕራብ አዘርነት ጋር ይፋለማል። ይህ ውድድር በማዕከላዊ ኢትዮጵያ ክልል እግር ኳስ ፌዴሬሽን የተዘጋጀና በመጪው ሮብ ፍጻሜውን የሚያገኝ ውድድር ነው። በዚህ አጋጣሚ ከዚህ ውድድር ላይ ከ1 እስከ 4 ወይም ከ1 እስከ 3 የወጡ ቡድኖች በቀጥታ መላው የክለቦች ሻምፒዮና እና ወደ አንደኛ ሊግ ለማደግ በር የሚከፍቱበት ውድድር። እነዚህን ኩነቶች አጠቃላይ በምስል በቀጥታ እንዲሁም በጽሁፍ እንዲሁም የቡድን ውጤቶችን ደረጃዎችን ቶርቤ ስፖርት እኔ እስረዲ ሙስጠፋ እንዲሁም ከባልደረባዬ አብረዛክ ኪያር ጋር በመሆን በቀጥታ ከሐላባ ኢንተርናሽናል ስታዲየም ያደረሳችሁ ነው። አሁንም የቀሩ ጨዋታዎችን እናደርሳለን። ከቶርቤ ስፖርት ጋር በመሆን ቤቱን ወይም ፔጁን ፎሎ በማድረግ ስራችን ወሰለ ማድረግ ያጋጥጡ ይህ ቶርቤ ስፖርት ነው። አባችሁ ቶርቤ ስፖርት ነው። ይህ ቶርቤ ስፖርት ነው። ቶርቤ ስፖርት